በቃ ሰጥቼ ብሬት አለ ካልወጣች ብሬ መልሱልኝ ስንት ነገር ዝም ብላችሁ የሰጣችሁትን ሰደቃ አጠፋችሁት። የውጭ ልጅ ዛሬ አገራት ትገባለች። አጠፋችሁት። መልካም ስራችሁን በዚህ ሰጣችሁ፣ በዚህ አጠፋችሁት። ሰውን ሰደባችሁ፣ ሰውን አማችሁ፣ ሰውን ብዙ ነገር ተናገራችሁ። እሺ ፋይዳ ምን አገኛችሁ? ወለ ሸይ በዜሮ ወጣችሁ። ነገ ግን እኔ እቺ ልጅ ነገ ዛሬ መታ የሁሉ ጊዜ ከኔ ጋር እንደዚህ ነበር፣ ከኔ ጋር እንደዚህ ነገ እኮ ሁሉ ነገር ብዙ ነገር እኮ እንሰማለን ገና። ከኔ ጋር የሁሉ ጊዜ እንደዚህ ከጎኔ የነበረ ሲያግዘኝ፣ እንደዚህ ሲያደርግልኝ፣ የአላህን ኪታብ ያሳፈዘኝ፣ ይህን ሲያደርግልኝ የነበረ ፉላና ናት ብትል ምን ልትሉ ነው? ዛሬ ከፉላና ጋር ሀገሬ ገብቻለሁ ብትል ምን ልትሉ ነው? ብዙ ነገር አንገታችን የምንደፋበት ነገር ይመጣል። ለሁሉ ነገር አንቸኩር ልፈልጌ ነው። ኢንሻአላህ አላህ ደግሞ ከምንም በላይ አላህ ሱብሃነሁ ወተዓላ ችኩሎችን አይወድም። እኛ ደግሞ በባህሪያችን አላህ ሱብሃነሁ ወተዓላ ሲፈጥረንም ችኩሎች ነን። ችኩልነት ነው ይሄን ሁሉ ነገር የሚያመጣው። ወደ እኛ ሊመጣ የተዘጋጀ ራህመት በችኩልነታችን ምክንያት ብቻ ይዘገይብናል እና መቸኮል ብዙ ነገሮችን ያበላሻል። አላህ ሱብሃነሁ ወተዓላ አንድን ነገር ሁን ይለዋል፣ ፈየኩን ይሆናል። ያንን ነገር ግን ሰብር ያስፈልጋል፣ ዱዓ ያስፈልጋል። ሰዎች እያንዳንዱ ሰዎች በዚህ ሀይር ነገር የተሳተፉ ሰዎች የሰሩበት ምክንያት አላህ ሱብሃነሁ ወተዓላ ለዛ ነገር አግርቶላቸው ነው። ማንም አቅም የለውም። የዓለም ሕዝብ ቢተባበር አላህ ሱብሃነሁ ወተዓላ ያንን ሰው እንዲታገዝ ፈቅዶለትና ወስኖለት ከሆነ ነው እንጂ የዓለም ሕዝብ ቢተባበር አላህ ተረዳ ካላለ አትረዳም። የዓለም ሕዝብ ቢጠም አላህ ሱብሃነሁ ወተዓላ በማውጫው ያወጣሃል። ስንቸኩል የሰውን ክብር፣ ስንቸኩል የሰውን ሞራል፣ ስንቸኩል የሰውን ቅስም እንሰብራለን። ያ በምንም የማይጠገን ችኩልነት የበኒ አደም መገለጫ ነው። አላህ ሱብሃነሁ ወተዓላ ከሚታገሱት አላህ ያድርገን። አላህ ከማይወደው ከሚቸኩሉት አላህ ያድርገን። አላህ ሱብሃነሁ ወተዓላ ለሌይላ ለእናቷ ለአባቷ 13 ዓመት 14 ዓመት በማልቀስ ከዛሬ ነገ ልጄ ትመጣልኛለች ብሎ መጠበቅ ሱብሃነላሂ አልዓዚም። ያዕቆብ አለይሂ ሰላም 18 ዓመት ነው በዩሱፍ የተፈተኑት። የሌላ ነው ሰቦና እናትና አባት ቤተሰቦቿ 14 ዓመት። ሱብሃነላሂ አልዓዚም። የኔ ፎቶ ስለተዘቀዘቀ የሙቤ ፎቶ ስለተዘቀዘቀ አይደለም። መሐመድ ሰው 15 ዓመት ከሌላ ጋር የታሰረች ዛሬ ከእሷ ጋር ትገባለች። በጣም የሚገርመው ነገር የሌላ አሳራት ሰምቼዋለሁ፣ ኢሳውን ሰምቼዋለሁ ሙቤ። በዛ ላይ የሚቀበልህ ቤተሰብ ሲኖርህ እኮ ታደሳህ ሙሉ ይሆናል። ቤተሰብ እንኳን የላትም። ቤተሰቦችን አታውቅም ከነጭራሹ ማን እንደሆኑ። ቤተሰብ ዋናት እቺ ናት። አለቀ። እኔ በጣም የሚያስደነግጠኝ እቺ ልጅን ቁርአን ያስቀራቻት ያስተመረቻት እቺ 15 ዓመት ከእሷ ጋር የታሰረች ከሆነች እኔ ወላሂ በጣም በቃ የአላህን ተአምር ሱብሃነላህ በጣም ነው ይሄ ነገር የሚያስደነግጠኝ። ሱብሃነላህ ለምንድን ነው እቺ ከእሷ ጋር ዛሬ የገባችበት ምክንያቱ ራሱ አላህ ነው የሚያውቀው። መርሃባ እስኪ አንዴ እመለሳለሁ ሙቤ። እዛ የሆነ ግሩፕ ላይ እየተደወለ ነው። የሆነ መረጃ ካለ ይዤ እመጣለሁ። ጠዋት በዋትሳፕ አስቀምጥልሃለሁ። መርሃባ አሁን ኤርፖርት ደርሳለች። ያው ከእሷ ጋር ወደ 90 ሰዎች አካባቢ ነው የሚሳፈሩት። እንግዲህ እስካሁን አዲስ ነገር የለም። በረራው ተሳክቶ ቦታዋን ይዛ አዲስ ነገር ይኖራል። ቶሎ ቶሎ ይነግሩናል ብዬ አስባለሁ። አልሐምዱሊላህ ረቢል ዓለሚን። ቀጣይ ቪዲዮ አስደሳች ቪዲዮ ነው። ኢንሻላህ በጥሩ ቪዲዮ ጠብቁን። ኢንሻላህ
ኢንሻአላህ ምናልባት እንትን ኢነርጂ የሚያስፈልግህ ይሆናል። ጠዋት ኤርፖርት ስለሚደርስ እገባለሁ። ላይቭ ታሳየዋለህ ሊንኩን እንትን እልልህና ሰው ማየት አለበት ይሄን ደስታ። በዚህ አበቃ ጌታ አታርቅስ። አሁን አንተ እኛ በኋላ በደስታ እኛ አልሐምዱሊላህ ነው። አንተን ማሚ አብሽር ስንት ዓመት አለቀስክ በእሷ ጉዳይ ዱዓ ስታለቅስ ምናምን። አንተ ደግሞ መቼ ነው የምትስቀው? ላይ በዚህ ቀንማ መሳቅ ነው ኡስታዝ። አረ ኡስታዝ አንድ በሉት ወንድማችን ስንት ዓመት በእሷ ዱዓ ሲያለቅስ ስንት ዓመት ሙሉ ዛሬ ነገ ደግሞ እንዳያለቅስብን በዛ ቀን ዛ አይታል እንዴ الفرح الحمد لله والله الحمد لله نعم الحمد لله رب العالمين ድጋፍ ያድርጉ። ለዛ ነገር ድጋፍ የሚያደርገው ጌታ አልሐምዱሊላህ ረብል ዓለሚን። ይሄ ሐቂቀተን የአላህ ስብሐነ ወተዓላ ነስር ነው፣ የአላህ ስብሐነ ወተዓላ እርዳታ ነው። እህታችን ማሻአላህ አላህ ስብሐነ ወተዓላ እንግዲህ ወደ ሀገሯ ያስገባልን። ሁሉም ሰው ነው ኢትዮጵያ ውስጥ ማንም በሷ ጉዳይ ቢዚ ያልሆነ የለም፣ ሙስሊም ክርስቲያን ሳይል ሁሉም ማሻአላህ። ይሄ ደግሞ የሁሉም ሰው ጭንቀት መፍትሄ እንደሚያበጅ የዱዓ ውጤት ሙባ ወላሂ ዱዓ አላህ ስብሐነ ወተዓላ ኡድዑኒ አስተጂብ ለኩም ሲል ሱብሓነላህ ይሄ ሐቅ ነው። በቃ ለምኑኝ እቀበላችኋለሁ ሲል አላህ ስብሐነ ወተዓላ እውነት ነው። በቃ ለካ ስንለምነው ይቀበላል። ለካ ሲያሳስበን ስንጨነቅ ከልባችን ለሆነ ሰው ስንጨነቅ የዛን ነገር መፍትሄ አላህ ያበጃል ማለት ነው። ሱብሓነላህ ለዚህ ነው እኮ መን ካነ ፊ ሐጀቲ አኺሂ ካነ አላሁ ፊ ሐጀቲ እስከዛሊክ የሆነ የወንድሙን ሀጃ ለመፈጸም የወንድሙን ችግር ለመቅረፍ ቢዚ የሆነ ሰው አላህ ሱብሓነሁ ወተዓላ ይከፈለታል ብለዋል። ሱብሓነላህ እስልምና ለሌላ መኖር፣ ለሌላ ማሰብ፣ ለሌላ መትካት፣ ለሌላ ዋጋ መክፈል፣ ከዛ በኋላ የአንተ ዋጋ ይከፈልልሃል። እና አልሐምዱሊላህ ረብል ዓለሚን ማለት ያስፈልጋል። የአላህ ነስር ነው። ዋስሉ ኢኽዋን። طيب أستاذ محمد مقبتور. السلام عليكم أستاذ محمد حياك الله. وعليكم السلام ورحمة الله وبركاته. እንዴት ናችሁ? ሁላችሁም ሰላም ብያለሁ። ማሻአላህ ማሻአላህ። አላሁ አክበር አላሁ አክበር አላሁ አክበር። በጣም ደስ የሚልና የአማረ ዜና ነው። አልሐምዱሊላህ አልሐምዱሊላህ። በጣም ደስ ይላል። አላሁ ተባረከ ወተዓላ በጣም የተቸገሩና በመከራ ውስጥ ያሉ ነፍሶችንም ሁሉ ፈረጃውን የሚያመጣላቸው ያደርግላቸው። በጣም ደስ ይላል። በዚች ልጅ ያላለቀሰ አለ ብዬ አላስብም። በጣም አዝነን ነበረ። አልሐምዱሊላህ አላሁ ተባረከ ወተዓላ ደግሞ የተሰበሩ ልቦችንና ያዘኑ ልቦችን የሚጠግን ቶሎ ብሎ መልስ የሚሰጥ የሆነ አምላክ ነው ያለ እና ምስጋና ይገባው አላሁ ተባረከ ወተዓላ። ወይን ተዑዱ ኒዕመተ ላሂ ላ ትሕሱሃ ይላል። የአላህን ጸጋ እንቁጠር ብላችሁ ብታስቡ በፍጹም ቆጥራችሁ አጨርሱም ይላል። ከዛ ጸጋዎች ውስጥ አንዱ ደግሞ ምንድን ነው? በእንደዚህ በተጨገና በመከራ ውስጥ ያሉ ልቦችን ቶሎ ሲጠግን አላሁ ተባረከ ወተዓላ ከነዚያ ጸጋዎች ውስጥ አንዱ ነው ማለት ነው። በጣም ይገርማል። አልሐምዱሊላህ ተቸግሮ መከራን አይቶ ከዛ ደግሞ አላሁ ተባረከ ወተዓላ ቶሎ ብሎ ፈረጃ ወይንም ደግሞ እንደዚህ አይነት ደስታን ሲያመጣ የሚገርም ነገር ነው። ደግሞ ሆና ቁርአን አስተማለች ስትል ነበር ሙቤ ቅድም እና በጣም ደስ አለኝ። በጣም ይገርማል። አንዳንድ ጊዜ ይሄ ነገር ሰምቻለሁ እኔ ያለው አለም ያው አንድ ቀን እንጠይቃታለን። የአላህን ኪታብ ምንም ያው መቅራት ማንበባችንም ያው ታውቃላችሁ ችግር ላይ ስለነበረችም ይሄን ነገር እንደሰምቻለሁ። መሐመድ ይሄ ነገር እዛ ነው አይደለ? ያው እዛ ውስጥ ቁርአን እንደቀራችሁ እንግዲህ እዛ ውስጥ ነው ቁርአንን መቅራት የጀመረችው። እዛ ውስጥ ብዙ ነገር ተከስቷል፣ ብዙ ነገር ሆኗል። ሱብሃንአላህ አንድ ነገር በህይወታችን ጠበቅ ያለ ነገር ሲመጣ በዛ ነገር ውስጥ
አላህ ሱብሃነሁ ወተዓላ እኛ ብንጠላው ኸይር ያዘለ ነገር እዛ ውስጥ አለ። ብዙ ሌላ ነው ሰው ከአገሯ ስትወጣ በልጅነቷ ሊወጣችው በጣም በልጅነቷ የቤተሰብን ጫና ኑሮን ለማሸነፍ እናትና አባቶቿን ቤተሰቦቿን ለመርዳት በዛ ጊዜ እስከዛ ሰዓት አልቀራችም ወይ ብሎ ቀርታለች ወይ ብሎ አለመቅራት ድክመት ሊሆን ይችላል፣ ግን ለአፍ የሚገባ ነገር አይደለም። ግን አላህ ሱብሃነሁ ወተዓላ በዚህ አክሲደንት በዚህ አጋጣሚ ሌላ እዛ ጨለማ ውስጥ እዛ እስር ቤት ውስጥ ከአላህ ሱብሃነሁ ወተዓላ ቃል ከተናገረው ከንግግሩ ጋራ እንድትተዋወቅ አላህ አደረጋት በሰበብ እና እያንዳንዱ ህይወት ውስጥ ብዙ ፈተናዎች ብዙ መከራዎች አሉ። ያንን የምንቋቋምበትን ቅዋ አላህ ይስጠን። አሜን። መከራ መጥቶ አይፈትነን፣ ሲፈትነን በአቅማችን ይፈትነን። ወላሂ አላህ ሱብሃነሁ ወተዓላ እኛን የሚፈትነን ተግበስብሶ ሁሉም እንዳይገባ ነው። ያለ ፈተና አያምርም ዱንያ። ሀም ገም የሌለው ዳሩ ሰላም ጀነት ብቻ ነው። ዱንያ ላይ መፈተን ግድ ነው። ሀታ ሰሃባ 6 ወር ካልታመመ አላህ ረሳኝ ነው የሚል። የኢማናችን መጠን የሚለካው በሚመጣብን በሚደርስብን ሙሲባ ነው። ፈተና ኢምትሃን ነው። ወርቅ የሚሆነው በእሳት ተፈትኖ ሲወጣ ነው። ያ ነገር የሚመጣው ወርቅ የሚሆነው የሚዋቡበት እሳቱን አልፎ ለምን እኔ እንደዚህ ሆንኩ፣ ለምን ተነካው አለን ከኔ ጭምር ብዙ ነገር የምንል ግን ያ ነገር ራህመት አዝሎ ወደ ህይወታችን እየመጣ እንደሆነ ሌላ ሲምቦሊክ ነች። በዚህ ሳምንት 4 ኢትዮጵያውያን ተገለው ሁኔታዎችን አላህ ሳያመቻችላቸው ቀርቶ ጨክኖ ለእሱ አዝኖ ምን አገባን እኛ እዛ ውስጥ አንገባም። ነፍስ ካወቀኝ ከተፈጠርን ጀምሮ ልናቋርጠው የማይገባ ትልቅ ነገር አለ። ችግር ገጠመንም አልገጠመንም ለምን ቅድም ውስጥ አስተናግሮታል። ኡድኡኒ እሰጣችሁ አይደለም ሞክር ኢስተጅብ ለኩም እሽላችኋል። ሰጪ አላህ ብቻ፣ ዱዓን ተቀባይ አላህ ሱብሃነሁ ወተዓላ ብቻ ነው። እዛ ጨለማ ውስጥ ያደረገችው ዱዓ ዓለም ላይ ያሉ ሰዎች እንዲተባበሩ የእሷ አገር መግባት የእሷ እዛ ጨለማ ወጥቶ ከእናትና አባቷ ጋር ማገናኘትን ጉዳይ አድርጎ በሰዎች ላይ እንዲሽከረከር አላህ አደረገው። ቀልባችንን የሚቆጣጠር ጌታ ዛሬም ድረስ የሌላ ሰውን ፎቶ ከፕሮፋይላቸው ላይ ያላወረዱ ሰዎች አሉ። ገንዘብ ከተሰበሰበ 3 ዓመት ሊደፍን እኮ ነው። ይህን ጉዳይ ካወቅ ነው አናቃት አልተወለድን እምነታችን ምናችን የማይገናኝ ሰዎች ሁላ በየቀኑ ስለሌላ ይጠይቃሉ። ያንተ ጉዳይ በሰዎች እንዲያዝ አላህ ያደርግልሃል። ምን ስታረግ? አንተ የአላህን በር በትክክል ስታንኳኳ። የአላህን በር አንኳክተን ዱዓችን የሚቀበል ሰዎች አላህ ያደርግ። ከመከራ ከብዙ ጭንቅ ብዙ ነገር ያለን እህት ወንድሞች አለ። ብዙ ነገር በደረሰብን ነገር ሰብር ያስፈልጋል። ከዛስ ነስሩ ይመጣል። ነስሩ እንደ ዝናብ ኢንሻአላህ። አዲስ አበባ ክረምት ገብቷል፣ እየዘነበ ነው። ነገ ሌላ ነው ሰውን ጠዋት ይዟት የሚመጣው አይሮፕላን የዝናብ ዳመናን እየሰነጠቀ ራህመት ይዞ እንዲወርድ 14 ዓመት ልጅን ሳታገኝ እናት አባት ተስፋ ሲኖራቸው ደግሞ አይናቸው ሊጠፋ ብሩ ተሰበሰበ ተባለ። 1 ዓመት ከ9 ወር ከ10 ወር ኦልሞስት 2 ዓመት ሞላው ብሩ ተሰብስቦ ከተላከ በር መጠበቅ
ከዚህ ብዙ ሌክቸር ልንወስደው የሚገባ ነገር አለ። ብዙ ህይወታችንን ሊያስተካክል ከአረብ እስከ አጀም ብዙ ነገር አልፏል። ብዙ ተብሏል። በህይወት ትልቁ ቁም ነገር ሰርቫይቭ ማድረግ ብቻ ነው። አላህ ሱብሃነ ወተዓላ ዛሬን ያመሸልንን ጌታ ይቀስቅሰን ብርሃን አድርጎ በተሰጠን እድሜ የተሻለ ምንሰራ ሀይር የምናስብ አላህ ያድርገን። የተሻለ ለመስራት ሀይር ለማሰብ አእምሮ፣ አቅል፣ ጤና ያስፈልጋል። ጤናችንን አላህ ይጠብቅልን። እንደተመጣ 2 ሚሊዮን ሪያል ማን ይችለዋል ነበር የተባለው። ሲሰበሰብስ ሲከፈልስ በሉት ተባለ። እነዛ ሰዎች ልቦና አላህ ይስጣቸው። ሰዎች መልካም ስራ እንዳይሰሩ እንቅፋት የሚሆኑ የሰዎችን ክብር የሰዎችን ማንነት የሚገፉ ሰዎች አላህ ሱብሃነሁ ወተዓላ እላያቸው ላይ ያለውን ነገር ገፎ ያንሷላቸው። ለሙገሳ አልተሰራም የሌላ ስራ፣ ለታይታ አልተሰራም የሌላ ስራ። ማን ሙቤ ጀርመን ነው፣ አሲያ ካናዳ ነች፣ ተስፋዬ አውስትራሊያ ነው፣ አቡ መሐመድ ካናዳ ነው፣ አቡ አሚራ ኢትዮጵያ ነው፣ ምነወር ጅዳ ነበረ፣ ዙዙ ጅዳ ነበረች። አንተ ኢትዮጵያ ነው፣ እኔ ኢትዮጵያ ነኝ። አበረ አላህ ያስተባብርልሃል። የሚፈልገው ነገር ተከፈለ፣ ግን መሰበር ነበረብን። ስለተከፈለ ገንዘብ ስላለ ምንም አታረግም ሀቢቢ። እኔ በዚህ አጋጣሚ የማረሳው ልክ መጀመሪያ ይሄ ነገር ስንወሰን እና በቃችን ልጅን እናግዛት፣ አላህ ደግሞ እንግዲህ ያግዘናል ተወክል አርግተን ከዛ ይሄን ነገር ጀምር ነው ማለት ነው። ስንጀምረው አሲያናት መሰለኝ አላሁ አለም የሆነ ሜሴጅ ላከችልኝ እና አንብበው ምናምን ነገር የላክሉና ልችኝ እና ስክሪንሾት ላከችልኝ። ሱብሓነላህ እዚህ ጋር እኛ እንደዚህ ለእሷ ለማገዝ እየጣርን እዛ ጋር ደግሞ ትንሽ ተከታይ ላይ ብሎ ቤቱን ከፍተው እንደዚህ ላደረገ ግለሰብ እነ ሙቤ ቁጭ ብለው ገንዘብ ለዚህ እየሰበሰቡ ነው። እንዳሳቸው እኮ ገዳይ ናቸው። ገዳይ እንትን የሚደግፍ ራሱ ገዳይ ነው እያለ ሲረግጠን ነበር። በሺ ሰዎች ሰብስበው እዚች ጋር ለእሷ እኛ እንዳንሰበስብላት ሰውን ወደዚህ ሄደው እንዳትሰጡ ሄዳችሁ አንድ እንዳታወጡ እያለ እንደዛ ሲል ነበረ። አላህ ደግሞ አዋረደው። ሱብሓነላህ አዋረደው፣ አሳየው። ይኸው ተሰበሰበ፣ ገንዘቡ ሞላ፣ ተከፈለ፣ ሀገሩ አስገባት። ተመልከቱ የአላህ ታሪክ። ይህ ነገር አረሰው። እንደዛ ያኛውን ሜሴጁ እንደዚህ አንብቤ ውስጤ ርር ብሎ ተቃጠዬ ወጣ አርጊቼ ያላ ጀማ እያልኩኝ ስን ነበረ። ይህም በፍጹም አረሰው። በዛች ጋር አላህ እንቅፋት ሲሆንበት፣ እዚህ ጋር ደግሞ አላህ መንገዱን እየከፋፈተ ነገሮችን ያሳካልሃል። ሱብሓነከ ረቢ። ይህን ማረሰው ነገር ሙቤት አየህ። ይኸውልህ በሰዎች አሁን ይኸውልህ ምን አለ መሰለህ፣ አንዳንድ ጊዜ አሁን ሰዎች የሚረዱበት አንግል ቅድም ነግሬሃለሁ እኮ ችኩሎች ነው፣ እንቸኩላለን ሳናጣራ ብዙ ነገር። ያ ነገር ምን ያመጣል? ከዛ አንዱ ውስጥ ሞቲቬት እንድታደርግ እንድትነቃቃ። እንዴ ለምን ገባ? አሁን 2 ክንፍ ይሆናል ማለት ነው። አንድ በሀይል አንድ በሸር። አንተ ከየትኛው ነው? ራስህን መርምር። ሁሌ ግን ሀይር እንዳይሰራ እንቅፋት መሆን የራስን አለመስጠት እኮ አንድ ነገር ነው። የሚሰጥን ሰው መከልከል ከዚህ በላይ ንፉጉ የለም እኮ። መሐመድ ስሙን የጻፈች ነበር ኮሜንት ላይ። አሁ መሐመድ እኔ ያን ስክሪንሾት አስቀምጨዋለሁ። እችን ቀን እጠብቃትና በዚች ቀን በዚች ስክሪንሾት በዚች ቪዲዮ ሰራበታለሁ። ተመልከት አለ እኔ ጋር። እኔ በዛች ሰዓት ውስጤ እንዴት እንዳረረ አውቃለሁ። እኔ በውስጥ ያወሩኝም አሉ። ፊቴን እኔ በውስጥ ልካልኝ ነው። ላይላያቸውን ተመልከት እንግዲህ እያለች ተመልከት ያለን የተባሉ አሉ። ተመልከት እያለች ዛሬ ነገ ከወጣች በኋላ ያችን ስክሪቶ አርግቼ ያችን ቪዲዮ አርግቼ ትናንትና አንተ እንደዚህ ያልክ አንተ እንደፈለግ ትላለህ፣ አላህ ደግሞ እንደፈለገው ያደርጋል። ይኸው አንድነት የታየበት የሌላ ጉዳይ ባይዘዌ የኢትዮጵያ አንድነት የታየበት
ብሔር ብሔረሰብ ሃይማኖት ሳይለይ አንድ የታየበት ትልቁ ደግሞ ምን እንደሆነ ታውቃለህ? ሁሌና ዛይድ የምንለው ነገር አለ። እጅግ የፈለገች ወንጀል ትስራ በይንሃ ገርባህ ነው።